ሰላም የምታዩት ቻናል ተከታታዮች እንዴት አላችሁ? እኔ ጋር ሁሉ ሰላም ነው። ዛሬ እስቲ ቀለል ያለ ባካል ሰላም ላሳየች መኮረኒ አሰራር። እዚህ ጋር ሽንኩርት እያቁላለሁ ነው። እዚህ ጋር መኮረኒ እየበሰለ ነው። ይሄው እዚህ ጋር ደግሞ ቁድራ አለኝ። እዚህ ጋር ደግሞ ብሮቲ አለኝ። እንግዲህ እየሰራሁ ነው። አብረን እንስራ። ሁሉም በየቤቱ በነገራችን ላይ ይለያያል። ሽንኩርት እንደዚህ ከሆነልኝ በኋላ እጨምራለሁ ሳልሳ። የሚበቃኝን ያክል ሳልሳውን እንዲህ አድርጌ ጠብሰዋለሁ። ዘይት ነው በነገራችን ላይ እየጨመርኩት። ባህራታውን እነዚህ ሁሉም ጨምራለሁ። ትንሽዬ ከሞን ያው እንድትሰሩ ተጨምር ቅመም ሁሉም ጨምራለሁ። ቃሪያ አድርጌያለሁ። ማጂ ሁሉንም ቅመሞችን በኋላ አሳያችኋለሁ። ከዛ እንደዚህ አማስለዋለሁ ማለት ነው። መኮረኒ በስሏል። ብሮቲውም ወጥራውን በስሎልኛል። ጅብን ገሽጣ ጨምራለሁ። አንድ ገሽጣ ዶሮ ማረግ ትችላላችሁ። ሰትር እኔ ለጊዜው ቸኩያለሁ አልጨመርኩም። እንደ ፍላጎታችሁ እንግዲህ እኔ ለዛሬው አልተጠቀምም። በመቀጠል ጅብን ከጨመርኩ በኋላ ይሄን ጨምራለሁ። ክሬም ማለት ነው። እያችሁት ያው ጅብን ነው ትንሽ አንስ ብሎኛል። አመጣለሁ ጨምራለሁ። ጅብን ስታረጉ በጣም ይጣፍጣል። ጨምሩበት። ክሬሙን በጣም ታረጋችሁ በጣም ይጣፍጣል። አሁን ከሶሳችን ላይ ይሄን እንጨምራለን። እንደነገርኳችሁ በስጋ ስትሰሩ ስጋውን ውስጥ ነው ታረጉት። እንቀጥል። ይሄን እንደዚህ ሲፈላ መኮረኒ ጨምራለሁ። ይሄን ጨምራለሁ። ከዛ ጅብን ይሄው መኮረኒ በዚህ መልኩ አልቋል ማለት ነው። አያችሁት? በጣም ይጣፍጣል። ሰርታችሁ እንግዲህ ሞክሩት።